ሰላም የሰንሻይን ቤተሰቦች ይህ የዘጠነኛ ክፍል ባዮሎጂ ቻፕተር 1 ፓርት 2 ቪዲዮ ነው። እንግዲህ በፓርት 1 ቪዲዮችን ለዲፊኒሽን ኦፍ ባዮሎጂ እና ሳይንቲፊክ ሜቶድ አይተናል። ዲፊኒሽን ኦፍ ባዮሎጂ ላይ ባዮሎጂ በዋናነት ለህይወትና ህይወት ስላላቸው ነገሮች የሚያጠና ሳይንስ ነው ብለን ዲፋይን አድርገናል። ሳይንቲፊክ ሜቶድ ማለት ደግሞ ሳይንቲስቶች አንድ አዲስ ነገር ዲስከቨር በማድረግ ውስጥ ለአንድ ጥያቄ መልስ በመመለስ ውስጥ የሚከተሏቸው ሳይንሳዊ የሆኑ ዘዴዎች፣ ሳይንሳዊ የሆኑ ቅደም ተከተሎች ናቸው ብለናል። በዛሬው ቪዲዮችንም ስለ ቱልስ ኦፍ ባዮሎጂስቶች በላቦራቶሪ ውስጥና ከላቦራቶሪ ውጭ በፊልድ ላይ የሚጠቀሟቸው መሳሪያዎች፣ ስለ ላይት ማይክሮስኮፕ፣ ስለ ጀነራል ሴፍቲ ሩልስ እንመለከታለን። ይህ እዚህ ጋር የምታዩት ማቴሪያል ከቴክስት ቡካችን እና ከተለያዩ ቦታዎች የተዘጋጀ ማቴሪያል ሲሆን ብዙ ጊዜ ኤግዛም የሚወጣው አንድ ከትልቅ ፖርሽን 20% ነው። 20%ቱ ብቻ ነው ኮር ሞር ኤግዛም የሚወጣው ወይም ደግሞ ለፈተና የሚያዘጋጅ አጠቃላይ የሆነ መልእክት መያዘ አጠቃላይ የሆነ ዋና ሀሳብ የያዘው 20% ነው። የአንድ መጽሐፍ 20% ነው ዋናውን ነገር የያዘው። በተቻለ መጠን ይህንን ነገር ስናዘጋጅ ጊዜ ወስደንበት የተለያዩ ማቴሪያሎችን በማገላበጥ ይህን እዚህ ጋር የምታዩትን ማቴሪያል በዚህ መንገድ አዘጋጅተናል። በጣም ሳቢና ቀላል በሆነ መንገድ ኮንሰፕትን ለመረዳት ፈተናም ላይ ለመቀመጥ የሚረዳ ማቴሪያል ነው። ይህን ማቴሪያል ከቴሌግራም ቻናላችን ላይ ማውረድ ትችላላችሁ። ሊንኩን ዲስክሪፕሽን ላይ እናስቀምጥላችኋለን። እናንተም የተሻለና እዚህ የበለጠ ሞር ሳቢ በሆነና ቀላል በሆነ መንገድ ቲዩቶሪያሎችን እንድናዘጋጅ ሰብስክራይብ በማድረግ ላይክ በማድረግ ደግፉ። ቱልስ ኦፍ ባዮሎጂስትስ Biological tools are material biologists use in their study either in laboratory or field. ባዮሎጂስቶችም እንደ ሌሎች ፕሮፌሽናሎች ስራቸውን የሚሰሩባቸው የራሳቸው የሆነ ቱሎች ወይም ዲቫይሶች አሏቸው። ላቦራቶሪ ቱልስ እና ፊልድ ቱልስ ብለን ለሁለት ልንከፍላቸው እንችላለን። ባዮሎጂስቶች ወይም ሳይንቲስቶች ላቦራቶሪ ውስጥ ሲሆኑ የሚጠቀሟቸው ላቦራቶሪ ቱልስ የሚባሉ እንደ ማይክሮስኮፕ፣ ሃንድ ሌንስ እና ባላንስ ያሉትን ሲሆን ፊልድ ላይ ሲሆኑ ደግሞ የሚጠቀሟቸው እንደ ባይኖኩለር፣ ጂፒኤስ ዲቫይስ ያሉ ቱሎችን ይጠቀማሉ ማለት ነው። ላቦራቶሪ ቱልስ አር ቱልስ ዳት ሄልፕ ሳይንቲስቶች ቱ አኮምፕሊሽ ዜር ወርክ ኢን ላቦራቶሪ። በላቦራቶሪ ውስጥ ሲሰሩ ሳይንቲስቶች ወይም ባዮሎጂስቶች ስራቸውን የሚያቀላጥፉበት ቱሎች ናቸው ማለት ነው። ላቦራቶሪ ቱሎች የምንላቸው it could maybe to see, measure and test things accurately ነገሮችን ሜዥር ለማድረግ ቴስት ለማድረግ ወይም ደግሞ ለማየት አኪዩሬትሊ የሚጠቀሙባቸው ቱሎች ናቸው ማለት ነው። እንደ ማይክሮስኮፕ፣ ሃንድ ሌንስ እና ባላንስ ያሉ። ፊልድ ቱልስ አር when scientists work outdoors in forest, oceans or deserts they use portable tools to study nature. ባዮሎጂስቶች ደግሞ ከላቦራቶሪ ውጭ ሲሆኑ በፎረስት ውስጥ ወይም ደግሞ በውቅያኖስ ወይም በዴዘርት ላይ ሲሆኑ በበረሃ ላይ ሲሆኑ የተለያዩ ዲቫይሶችን ይጠቀማሉ። እንደ ባይኖኩለር እና እንደ ጂፒኤስ ዲቫይስ ያሉ ፖርተብል የሆኑ ወይም ደግሞ ተንቀሳቃሽ የሆኑ ዲቫይሶችን ይጠቀማሉ። ከሩቁ ለማየት ያሉበትን ቦታ ደግሞ በትክክል ለማወቅ እንደ ጂፒኤስ ዲቫይሶችን ይጠቀማሉ ማለት ነው ባዮሎጂስቶች። ከፊልድ ቱሎች እና ከላቦራቶሪ ቱሎች የተወሰኑትና ወሳኝ የሆኑትን ለማየት ያክል ለመጀመሪያው ከላቦራቶሪ ቱል ሃንድ ሌንስ ነው። የሃንድ ሌንስ ፕሮቫይድስ ሃየር ማግኒፊኬሽን ዳን ኔክድ አይስ። ሃንድ ሌንስ የሰው ልጅ አይን አጉልቶ ማሳየት ከሚችለው በላይ አጉልቶ የሚያሳይ ሌንስ ነው ማለት ነው። ኢት ኮንሲስት ኦፍ ኮንቬክስ ሌንስ ዊች ኢዝ ዩዝድ ቱ ኮሌክት ላይት ቱ ዋን ፎካል ፖይንት። ላይትን ወደ አንድ ፎካል ፖይንት ወይም ደግሞ ወደ አንድ ነጥብ ሰብሰብ የሚያደርግ ኮንቬክስ ሌንስን ይጠቀማል። ሃንድ ሌንስ ኢንላርጅስ ኦብጀክትስ በት ካናት ሾው ቴል ዲቴልስ። ሃንድ ሌንስ ኦብጀክቶችን አግዝፎ ወይም ደግሞ ኦብጀክቶችን አተልቆ የማሳየት ፖቴንሻል አለው። ነገር ግን ሴል ዲቴሎችን እንደ ሴል ያሉ በጣም ትንንሽ የሆኑ ነገሮችን ዲቴላቸውን ለማሳየት አይችልም። ምክንያቱም ሴሎች በጣም ትንሽ ስለሆኑ ሞር ፋርዘር ማሳየት የሚችሉ እንደ ማይክሮስኮፕ ያሉ ዲቫይሶችን እንፈልጋለን። ስለዚህ ሃንድ ሌንስ የሴል ዲቴሎችን አያሳይም። እንደ ሴል ኦርጋኔሎች ያሉ እንደ ሴል ስትራክቸር ያለ ሞር በጣም ዲቴል የሆነ ነገር ባያሳየም ከሰው ልጅ አይን በላይ ግን መታየት የማይችሉ ጥቃቅን ነገሮችን አግዝፎ የማሳየት ኬፓቢሊቲ አለው ማለት ነው። ሃንድ ሌንስ እንዳልኳችሁ ከኮንቬክስ ሌንስ የተሰራ ሲሆን ኮንቬክስ ሌንስ ማለት ደግሞ በውስጡ የሚያልፍ ብርሃንን ወደ አንድ ነጥብ ሰብስቦ ለማሳየት ይጠቅማል ማለት ነው። እዚህ ጋር እንደምታዩት ሃንድ ሌንስ የምንለው ሲምፕል የሆነ ሃንድል ያለው እና ኮንቬክስ ሌንስ በውስጡ ያለው እና ፍሬም የብረት ወይም ደግሞ የእንጨት ፍሬም ዙሪያውን የያዘው ለአጠቃቀም በጣም ኢዚ የሆነ ቱል ነው ማለት ነው። ላቦራቶሪ ውስጥ ባዮሎጂስቶች የተለያየ ከሴል ትንሽ ተለቅ ያሉ ኦብጀክቶችን ተለቅ ያሉ ስትራክቸሮችን ለማየት ይጠቀሙበታል። ሁለተኛው ላቦራቶሪ ውስጥ ባዮሎጂስቶች የሚጠቀሟቸውና በጣም ሞስት ዋይድሊ ስራ ላይ የሚውለው ማይክሮስኮፕ ነው። ማይክሮስኮፕ ኢዝ ዋን ኦፍ ዘ ሞስት ኢምፖርታንት ቱልስ ኢን ባዮሎጂ። በባዮሎጂ ውስጥ በጣም ስራ ላይ ከሚውሉ ቱሎች መሃል ትልቁን ድርሻ የሚወስደው ማይክሮስኮፕ ነው። ኢት ዩዝድ ቱ ስቴዲ ኦብጀክትስ ቱ ስሞል ቱ ቢ ሲን ዊዝ ዘ ኔክድ አይስ። በሰው ልጅ አይን ለማየት የማይቻሉ በጣም ትንንሽ የሆኑ ኦብጀክቶችን ለማየት ስራ ላይ የሚውል ነው ማለት ነው ማይክሮስኮፕ በባዮሎጂ ውስጥ። ኢት ማግኒፋይስ ስሞል ኦብጀክትስ ሜኪንግ ደም ቪዚብል ቱ ሂውማንስ። በጣም ስሞል የሆኑ ኦብጀክቶችን አሳድጎ ለሰው ልጅ አይን መታየት በሚችሉ ደረጃ የሚያሳድግ ነው ማለት ነው። ኦብዘርቪንግ ዘ ሼፕስ ኦፍ ባክቴሪያ ፈንጊ ኤንድ ፓራሳይትስ። የፈንገስን የባክቴሪያን እና የፓራሳይቶችን ስትራክቸራቸውን ሼፓቸውን ለማየት ስራ ላይ የምናውለው ወይም ደግሞ የምንጠቀመው ማይክሮስኮፕን ነው። there are several kinds of microscopes. the major types are light microscope and electron microscope.
በጣም ብዙ አይነት ማይክሮስኮፖች አሉ። ነገር ግን ከዛ ውስጥ በጣም ዋነኛ የሚባሉት ላይት ማይክሮስኮፕ እና ኤሌክትሮን ማይክሮስኮፖች ናቸው። ላይት ማይክሮስኮፕ የምንለው የብርሃን ጨረርን ወይም ደግሞ ብርሃንን የሚጠቀም ማለት ነው ሳምፕልን ለማየት። ላይት ማይክሮስኮፕ ዩዝስ ኤ ቢም ኦፍ ላይት ቱ ቪው ኤ ሳምፕል። ሳምፕልን ለማየት ወይም ደግሞ ማየት የምንፈልገውን ስፔስመን ለማየት የብርሃን ጨረርን የሚጠቀም የማይክሮስኮፕ አይነት ላይት ማይክሮስኮፕ ይባላል ማለት ነው። ዲስ ላይት ማይክሮስኮፕ ሃቭ ቱ ታይፕስ ሲምፕል ላይት ማይክሮስኮፕ ኤንድ ኮምፓውንድ ላይት ማይክሮስኮፕ። ሲምፕል ላይት ማይክሮስኮፕ ሃዝ ሲንግል ኦር ዋን ሌንስ። ሲምፕል ላይት ማይክሮስኮፕ የምንለው አንድ ሌንስ ወይም ደግሞ ሲንግል የሆነ ሌንስ ነው ያለው ማለት ነው። አይፒስ ሌንስ የሚባል ሌንስ ብቻ ነው ያለው። ኮምፓውንድ ላይት ማይክሮስኮፕ ኮንቴንስ ቱ ኦር ሞር ግላስ ሌንስስ ኔምሊ ኦብጀክቲቭ ሌንስ ኤንድ አይፒስ ሌንስስ። ኮምፓውንድ ላይት ማይክሮስኮፕ የምንለው ደግሞ ከሁለት እና ከሁለት በላይ የሆኑ ሌንሶች አሉት ማለት ነው። ኦብጀክቲቭ ሌንስ እና አይፒስ ሌንስ የሚባሉ ሌንሶች አሉት ማለት ነው ኮምፓውንድ ላይት ማይክሮስኮፕ የምንለው። ሲምፕል ላይት ማይክሮስኮፕ እና ኮምፓውንድ ላይት ማይክሮስኮፕን ለመለየት እንደተባባል ነው ሲምፕል ላይት ማይክሮስኮፕ አንድ ሌንስ ብቻ ነው ያለው ወይም ደግሞ አይፒስ ሌንስ የሚባል ሌንስ ብቻ ነው ያለው ማለት ነው። አይፒስ ሌንስ የምንለው እዚህ ጋር ያለ ሰው የሚመለከትበት ቦታ ወይም ደግሞ ባዮሎጂስቱ ወይም ሳይንቲስቱ የሚያይበት ቦታ ብቻ ያለ ሌንስ አይፒስ ሌንስ እንለዋለን። ሶ ሲምፕል ላይት ማይክሮስኮፕ ያንን ሌንስ ብቻ ነው ያለው ማለት ነው። ኮምፓውንድ ላይት ማይክሮስኮፕ የምንለው ወይም እዚህ ጋር እንዳለው አይነት ማይክሮስኮፕ ደግሞ ሁለት እና ከሁለት በላይ የሆኑ ሌንሶች ነው ያሉት። አንደኛ አይፒስ ሌንስ የምንለው እዚህ ጋር ያለው፣ በሁለተኛ ደረጃ ደግሞ ኦብጀክቲቭ ሌንስ የምንላቸው እዚህ ጋር ያሉ ሞር በአይፒስ ሌንስ ያየነውን ኦብጀክት ሞር ማግኒፋይ አድርጎ የሚያሳዩን ማለት ነው። ስለዚህ ኮምፓውንድ ላይት ማይክሮስኮፕ ሁለት ሌንስ፣ ሲምፕል ላይት ማይክሮስኮፕ ደግሞ አንድ ሌንስ ነው ያላቸው ማለት ነው። ኮምፓውንድ ላይት ማይክሮስኮፕ ኢዝ ዋይድሊ ዩዝድ ማይክሮስኮፕ ኢን ባዮሎጂካል ስቴዲስ። ባዮሎጂካል ስቴዲ ውስጥ ኮምፓውንድ ማይክሮስኮፕ በጣም ስራ ላይ የሚውል ነው ማለት ነው። ሞር ከሲምፕል ላይት ማይክሮስኮፕ የበለጠ ማለት ነው። ኢት ኮንቴንስ ቱ ሌንስ ሲስተምስ ፎር ማግኒፊኬሽን ኦፍ አፕ ቱ 2000 እስከ 2000 የምናየውን ኦብጀክት ወይም የምናየውን ሳምፕል አባስቶ ለማሳየት ሁለት ሌንስ ሲስቴም ነው ያለው ማለት ነው። እንዳልነው ኦብጀክቲቭ ሌንስ እና አይፒስ ሌንስ። ኤች ሌንስ ሃዝ ዲፍረንት ማግኒፋይንግ ፓወር። እያንዳንዱ ሌንስ ኦብጀክቲቭ ሌንስ እና አይፒስ ሌንስ ማለት ነው የተለያየ ማግኒፋይንግ ፓወር ወይም ደግሞ አጉልቶ የማሳየት አተልቆ የማሳየት ፓወር አላቸው ማለት ነው። ኮምፓውንድ ማይክሮስኮፕ ኢዝ ዲቫይድድ ኢንቱ ቤዝድ ኦን ነምበር ኦፍ አይፒስ ሌንስስ። በአይፒስ ሌንሱ ወይም ደግሞ እዚህ ጋር ባለው ሌንስ ቁጥር ላይ ተመስርቶ ራሱ ኮምፓውንድ ማይክሮስኮፕ በሁለት ልንከፍሎ እንችላለን። እዚህ ጋር ያሉ ሁለቱም ኮምፓውንድ ላይት ማይክሮስኮፖች ናቸው። ነገር ግን አንዱ አንድ አይፒስ ሌንስ ያለው ሲሆን አንዱ ደግሞ ሁለት አይፒስ ሌንስ ያለው ነው። ሶ አንድ አይፒስ ሌንስ ያለው ሞኖኩለር ሲባል ሲንግል አይፒስ ሌንስ ብቻ ነው ያለው። ሁለተኛው ደግሞ ሁለት አይፒስ ሌንስ ያለው እዚህ ጋር ያለው ባይኖኩለር ሲባል ቱ አይፒስ ሌንሶች ነው ያሉት ማለት ነው። ሶ ኮምፓውንድ ላይት ማይክሮስኮፕ ፕላሱ ሁለት ከፍለን ልናየው እንችላለን ማለት ነው። ሌላው ኤሌክትሮ ማይክሮስኮፕ ነው። ላይት ማይክሮስኮፕ እንዳልነው ላይትን በመጠቀም ማየት የምንፈልገውን ሳምፕል እንድናይ ማግኒፋይ ያደርግልናል ማለት ነው። ኤሌክትሮን ማይክሮስኮፕ የምንለው ደግሞ የኤሌክትሮን ቢሞችን ወይም ደግሞ የኤሌክትሮን ጨረሮችን ነው የሚጠቀመው ማለት ነው። ኢት ዩዝስ ኤሌክትሮን ቢምስ ኢንስቴድ ኦፍ ላይት ቢም ሳይሆን የሚጠቀመው ኤሌክትሮን ጨረር ነው የሚጠቀመው ማለት ነው። ኤሌክትሮን ማይክሮስኮፕ ኢት ዩዝስ ሌንስ ታይፕ ኮልድ ኤሌክትሮማግኔቲክ ሌንስ። ኤሌክትሮማግኔቲክ ሌንስ ነው ያለው ማለት ነው ኤሌክትሮን ማይክሮስኮፕ። ግን ላይት ማይክሮስኮፕ ያለው ምን አይነት ሌንስ ነው? ግላስ ሌንስ ነው ያለው። እዚህ ጋር እንዳየነው አይነት ሌንሶች ማለት ነው። ለምሳሌ እዚህ ጋር ያለው ሌንስ ግላስ ሌንስ ነው፣ የብርጭቆ ሌንስ ማለት ነው ሲምፕሊ። ነገር ግን ኤሌክትሮን ማይክሮስኮፕ የምንለው ያለው ኤሌክትሮማግኔቲክ የሚባል የሌንስ አይነት ነው ማለት ነው። ኤሌክትሮማግኔቲክ ሌንስ አር ዩዝድ ማግኔቲክ ፊልድስ ቱ ፎከስ ዘ ኤሌክትሮን ቢምስ። የኤሌክትሮን ጨረሮችን ማየት የምንፈልገው ኦብጀክት ላይ ለማምጣት የማግኔቲክ ፊልድ ወይም ደግሞ እንደ ማግኔት ስቦ ጨረሮችን ማየት የምንፈልገው ኦብጀክት ላይ የሚያመጣልን ኤሌክትሮማግኔቲክ የሚባል አይነት ሌንስ ነው ማለት ነው። ማግኔቲክ ሌንስ የምንለው ኤሌክትሮማግኔቲክ ሌንስ የምንለው ሰው ማግኔቲክ ፊልድ ነው የሚጠቀመው ወይም ደግሞ ልክ አንድ ማግኔት ብረትን እንደሚስብ ሁሉ ይህም ኤሌክትሮማግኔቲክ ሌንስ የምንለው ኤሌክትሮን ጨረሮችን ወይም ኤሌክትሮን ቢሞችን ስቦ ማየት የምንፈልገው ኦብጀክት ላይ ያደርግልናል ማለት ነው። ዊ ካን ኮንሲደር ኤሌክትሮማግኔቲክ ሌንስ አስ ኢንቪዚብል ሌንስ። ኤሌክትሮማግኔቲክ ሌንስ የምንለው እንደማይታይ አይነት ሌንስ አድርገን ልንስለው እንችላለን ማለት ነው። በስውር ልክ እንደ ማግኔት አንድ ማግኔት ስቦ አንድን ብረት ሲያመጣ ነው እንጂ እንዴት እንደሚስብ አናየው። ሶ እንደዛ ሁሉ ኤሌክትሮማግኔቲክ ሌንስም ኤሌክትሮን ቢሞችን ስቦ ማየት የምንፈልገው ኦብጀክት ላይ ያደርግልናል ማለት ነው። ኢትስ ማግኒፊኬሽን ኢዝ ሃየር ዳን ላይት ማይክሮስኮፕ። የኤሌክትሮን ማይክሮስኮፕ ማግኒፊኬሽን ወይም ደግሞ አጉልቶ የማሳየት አቅሙ ከላይት ማይክሮስኮፕ በላይ ነው ማለት ነው። ኢት ዩዝስ ፎር ኦብዘርቪንግ ኤክስትሪምሊ ስሞል ማይክሮ ኦርጋኒዝምስ። በጣም ስሞል የሆኑ ማይክሮ ኦርጋኒዝሞችን በጣም ትንሽ የሆኑ ማይክሮ ኦርጋኒዝሞችን ለማየት ነው። እንደ ቫይረስ ያሉ በጣም ከባክቴሪያ እና ከፕሮቶዞዋ በታች ስትራክቸር እና ኦርጋኔል ያላቸው ማይክሮ ኦርጋኒዝሞች ለማየት ኤሌክትሮን ማይክሮስኮፕ ነው የሚጠቀሙ ማለት ነው። ኤሌክትሮን ማይክሮስኮፕ እዚህ ጋር እንደምናየው አይነት ማይክሮስኮፕ ነው። በጣም ውድ የሆነ ማይክሮስኮፕ ነው።
በጣም ሬር ነው፣ አይገኝም በብዙ ላብራቶሪ ውስጥ። ፕላስ ደግሞ ኤክስፔንሲቭ ነው፣ ዋጋውን በጣም ውድ ነው። አጠቃቀሙን በዛው ደረጃ ኮምፕሌክስ የሆነ ነው። በጣም ትልቅ ሳይንቲፊክ ኢንቨስቲጌሽኖች ላይ ብቻ ነው የምንጠቀመው ኤሌክትሮን ማይክሮስኮፕን ማለት ነው። ከማይክሮስኮፕ ጋር የምንጠቀማቸው ግላስ ስላይድ እና ከቨር ስሊፕስ የሚባሉ ሁለት ቱሎች አሉ እዚህ ጋር። ግላስ ስላይድስ አር ዩዝድ ቱ ሰፖርት ስፔሲመንስ ቢንግ ኤግዛማይንድ አንደር ዘ ማይክሮስኮፕ። በማይክሮስኮፑ ስር የምናየውን ኦብጀክት ለመያዝ የምንጠቀመው ግላስ ስላይድስ የምንለው ነው ማለት ነው። አንድን ማየት የምንፈልገውን ባክቴሪያ ሊሆን ይችላል፣ ፈንገስ ሊሆን ይችላል፣ ወይም እዚህ ጋር እንዳለው ፀጉር ለማየት ብንፈልግ የምናስቀምጠው ማይክሮስኮፕ ስቴጅ ላይ ሳይሆን እዚህ ስላይድ የሚባለው ብርጭቆ የሚመስል ሬክታንግል ሼፕ ያለው ኦብጀክት ላይ ነው ማለት ነው። ይሄ ስላይድ ይባላል ወይም ግላስ ስላይድ ይባላል። ሌላው ከቨር ስሊፕስ ነው። ከቨር ስሊፕስ አር ዩዝድ ቱ ከቨር ስፔሲመንስ ኦን ደ ግላስ ስላይድ። በግላስ ስላይድ ላይ ያስቀመጥነው ስፔሲመን ወይም ደግሞ ማየት የምንፈልገውን ኦብጀክት ደግሞ ከቨር የምናደርግበት ከቨር ስሊፕ የሚባል ትራንስፓረንት የሆነ ወይም ደግሞ በውስጡ ልክ እንደ መስታወት በውስጡ ማሳየት የሚችል ስሊፕ አለን ማለት ነው፣ ከቨር የሚያደርግልን። ኢት ፕሮቴክትስ ስፔሲመንስ ፍሮም አዲሽናል ኬሚካልስ ኦር ደርት። ከተለያየ ተጨማሪ ኬሚካሎች እና ከቆሻሻ ስፔስመናችን ወይም ደግሞ ኦብጀክታችንን ይጠብቃል ማለት ነው። አስዌል ኢት ፕሮቴክትስ ማይክሮስኮፕ። ማይክሮስኮፑንም ፕሮቴክት ለማድረግ የሚሆን ነው። አጌን ኢት ፕሪቨንትስ ስላይድስ ፍሮም ድራይንግ ባይ ላኪንግ ሞይስቸር። ስላይዱ ወይም ደግሞ እዚህ ጋር ያለው ስላይድ ሞይስቸር ወይም ደግሞ እርጥበት አጥቶ እንዳይደርቅ ይከላከልልናል ማለት ነው ከቨር ስሊፕስ። ሌላው አውቶክሌቭ ነው። ባዮሎጂስቶች በላብራቶሪ ውስጥ ከሚጠቀሟቸው ቱሎች አውቶክሌቭም በጣም ወሳኝ ቱል ነው። አውቶክሌቭ ኢዝ ኢኩዊፕመንት ዩዝድ ቱ ስቴሪላይዝ ኦር ኪል ማይክሮ ኦርጋኒዝምስ ኦን ባዮሎጂካል ሳምፕልስ። ባዮሎጂካል ሳምፕሎች ላይ ያሉ ማይክሮ ኦርጋኒዝሞችን የሚገድል ነው ማለት ነው አውቶክሌቭ። ስቴሪላይዝስ ኮንታሚኔትድ ማቴሪያልስ። ኮንታሚኔትድ የሆኑ ማቴሪያሎች ወይም ደግሞ ከተለያዩ ማይክሮ ኦርጋኒዝሞች ጋር የተነካኩ ማቴሪያሎችን ስቴሪላይዝ ያደርግልናል ወይም ማይክሮ ኦርጋኒዝሞችን ይገልልናል ማለት ነው። እንደ ካልቸር ሚዲያ ያለው ለምሳሌ ከባክቴሪያ ጋር የተጠቀምነውን አንድ ዲቫይስ መልሰን ከቫይረስ ጋር ወይም ደግሞ ከሌላ ማይክሮ ኦርጋኒዝም ጋር ለመጠቀም ብንፈልግ መጀመሪያ የነበረበትን ስተሪላይዝ ማድረግ አለብን ወይም ደግሞ መግደል አለብን ማለት ነው፣ ደግመን ለመጠቀም። እንደዛ ለማድረግ አውቶክሌቭ የሚባል በጣም ሃይ ፕሬዠር የሆነ ወይም ደግሞ ከፍተኛ የሆነ ፕሬዠር ባለው ዲቫይስ ስተሪላይዝ ማድረግ ይቻላል ማለት ነው። ዳደር ኢዝ ኢንኩቤተር ነው። ኢንኩቤተር ኢዝ ኤ ወርም ኮምፈርተብል ቦክስ ዳት ግሮውስ ቲኒ ሊቪንግ ቲንግስ ላይክ ባክቴሪያ ኤንድ ፈንገስ ባይ ኪፒንግ ደም አት ጀስት ራይት ቴምፕሬቸር ኤንድ ኮንዲሽንስ። ትክክለኛ በሆነ ቴምፕሬቸር እና ትክክለኛ በሆነ ኮንዲሽን ላይ አቆይቶ እንደ ባክቴሪያ እና እንደ ፈንገስ የመሳሰሉ ቲኒ ማይክሮ ኦርጋኒዝሞችን ለማሳደግ ወይም ካልቸር ለማድረግ ለማቆየት የሚጠቅም ነው ማለት ነው ኢንኩቤተር ማለት። ኦልሶ ካልቸር አኒማል ሴልስ ኤንድ ፕላንት ሴልስ። ፕላንት ሴሎችን እና አኒማል ሴሎችንም ለማሳደግ ለማቆየት እንጠቀመዋለን ማለት ነው ኢንኩቤተር ያለው። እንደ እንቁላል እና ሌሎች ተመሳሳይ አኒማል እና ፕላንት ሴሎችን ካልቸር ለማድረግ ወይም ደግሞ ግሮ ለማድረግ ለማሳደግ እንጠቀምበት እንችላለን ኢንኩቤተር። ምክንያቱም ትክክለኛ የሆነ ቴምፕሬቸር አለው። አንድ ዶሮ ለአንድ እንቁላል መስጠት የምትችለው የሆነ ሙቀት አለ። ያንን ሙቀት በኢንኩቤተር ውስጥም እንቁላሉ ማግኘት ይችላል ማለት ነው። ስለዚህ እንቁላሉን ልክ ዶሮ አቅፈ እንደምታሳድገው እና ካልቸር እንደምታደርገው ሁሉ ይሄ ኢንኩቤተርም ትክክለኛውን ኮንዲሽን እና ቴምፕሬቸር በመስጠት ማሳደግ ይችላል ማለት ነው። ሌላው ፔትሪ ዲሽ ነው። ፔትሪ ዲሽ ኢዝ አናዘር ባዮሎጂካል ቱልስ ዩዝድ ኢን ላቦራቶሪ። ላቦራቶሪ ውስጥ የምንጠቀመው ሌላኛው ቱል ፔትሪ ዲሽ የምንለው ነው። ፔትሪ ዲሽ ኢዝ ዩዝድ ቱ ግሮ ቲኒ ኦርጋኒዝምስ ላይክ ባክቴሪያ እንደ ፈንገስ እና እንደ ባክቴሪያ ያሉ ትንንሽ ኦርጋኒዝሞችን ለማሳደግ ወይም ግሮ ለማድረግ ማለት ነው። ለጥናትና ለምርምር ለተለያዩ ፐርፐዞች ባክቴሪያና ፈንገስን ለማሳደግ ከፈለግን ፔትሪ ዲሽ ነው የምንጠቀመው ማለት ነው። እንደ ሳህን ያለ ትንሽዬ ክዳን ያለው ከፕላስቲክ የሚሰራ አይነት ዲቫይስ ነው ማለት ነው። ኢት ዩዝድ ዊዝ ጄሊንግ ኦር ካልቸሪንግ ሚዲያ። ከካልቸሪንግ ሚዲያ እና ከጄሊንግ ጋር ነው የምንጠቀመው ማለት ነው ፔትሪ ዲሽ። ካልቸሪንግ ሚዲያ ወይም ደግሞ ጄሊንግ የምንለው ፈንገሶች እና ባክቴሪያዎች ለማደግ የሚፈልጉት ኒውትረንት አለ በውስጡ ማለት ነው። ያ ካልቸሪንግ ሚዲያም የሚባል ካልቸሪንግ ሚዲያም ማለት በአጭሩ ባክቴሪያ እና ፈንገስን የመሳሰሉ ማይክሮ ኦርጋኒዝሞች ለማደግ የሚፈልጓቸው ልክ እንደ ምግብ ያለ አይነት ሰብስታንስ አለ በውስጡ የተለያዩ ኒውትረንቶች ያሉት። ለምሳሌ አንድን ሲድ ወይም አንድ ዘር አፈር ውስጥ የተለያዩ ኒውትረንቶችን ያገኛል ለማደግ ማለት ነው። እንደዛ ሁሉ ካልቸሪንግ ሚዲያ የምንላቸው ወይም ደግሞ እንደ ጄሊንግ ያሉ ሚዲያዎች በውስጣቸው ባክቴሪያ እና ፈንገስን እናም ሌሎችን ማይክሮ ኦርጋኒዝሞች ካልቸር ለማድረግ ለማሳደግ የሚሆን ኒውትረንት በውስጣቸው አላቸው ማለት ነው። ከነኛ ውስጥ አግራ የሚባለው በጣም ታዋቂ የሆነ በብዛት ስራ ላይ የሚውል ካልቸሪንግ ሚዲያ ነው ማለት ነው። ዳት ሃቭ ኒውትረንትስ ላይክ ሲድስ ኢን ሶይል። ልክ በሶይል ውስጥ ኒውትረንቶች እንዳሉ ሁሉ በዚህ ካልቸሪንግ ሚዲያ ውስጥ ምናሉ ኒውትረንቶች አሉ ለማሳደግ የሚሆን። ፔትሪ ዲሽ ኢዝ ስቴሪላይዝድ ኢን አውቶክሌቭስ።
ቲዩብስ አውቶክሌቭ ውስጥ ነው ስተራላይዝ የምናደርገው ወይም እላያቸው ያለው ማይክሮ ኦርጋኒዝም የምንገድለው ደግመን ለመጠቀም ስተራላይዝድ የሚደረገው አውቶክሌቭ ውስጥ ነው ማለት ነው። ሌላው ካልቸር ቲዩብስ ነው። ካልቸር ቲዩብስ ኦልሶ ዩዝድ ፎር ካልቸሪንግ ማይክሮ ኦርጋኒዝምስ። ካልቸር ቲዩብም ማይክሮ ኦርጋኒዝሞችን ካልቸር ለማድረግ ወይም ለማሳደግ ነው የምንጠቀመው ማለት ነው። ኢትስ ኮምፓቲብል ዊዝ ቦዝ ሶሊድ ጄልስ ኤንድ ሊኩዊድ ብሮዝ ካልቸሪንግ ሚዲያ። ብሮዝ ወይም ደግሞ ጄል ከሶሊድ እና ከሊኩዊድ ጄሎችን ጋር ስራ ላይ ይውላል ማለት ነው። ከጠጣርና ከፈሳሽ የሆነ ካልቸሪንግ ሚዲያ እንዳየ ነው ኦርጋኒዝሞችን ለማሳደግ የሚሆን ምግብ ወይም ኒውትራንት በውስጡ ያለው ሰብስታንስ ነው ብለናል። ካልቸር ቲዩብስ ፈሳሽ ከሆነው ጠጣር ከሆነው ካልቸሪንግ ሚዲያ ጋር መጠቀም እንችላለን ማለት ነው። ኦልሶ ዩዝድ ፎር ስቶሪንግ ማይክሮቢያል ሳምፕልስ ፎር ሾርት ተርምስ። ማይክሮቢያል ሳምፕሎችን ለአጭር ጊዜ ስቶር ለማድረግ ለማቆየትም እንጠቀምበታለን ማለት ነው። እንደ ደም፣ ሽንት፣ ሰገራ ያሉ ለላብራቶሪ የሚሰጡ ሳምፕሎችን ለአጭር ጊዜ ለማቆየት የሚጠቅም ነው ማለት ነው። ምናልባት በክሊኒኮች እና በሆስፒታሎች አይተን ሊሆን ይችላል ለሳምፕል ሲጠቀሙት። ሌላው ኦልሶ ዩዝድ ፎር ኮንዳክቲንግ ስሞል ስኬል ባዮኬሚካል ኤክስፐሪመንትስ። በጣም ስሞል ስኬል የሆኑ ወይም ትንሽ ጥናቶችን ለማድረግም ሳምፕሎችን ለማስቀመጥ የሚረዳ ነው ካልቸር ቲዩብስ ማለት ነው። ኢትስ ኦልሶ ስቴሪላይዝድ ኢን አውቶክሌቭስ። ይሄኛውም አውቶክሌቭ ውስጥ ነው ስቴሪላይዝ የምናደርገው ማለት ነው። ሌላው ፍላስክ ነው። ፍላስክ ኢዝ ኤ ፍላት ቦቶም ኤንድ ናሮ ኔክ ላቦራቶሪ ዲቫይስ ዛት ዩዝድ ፎር ኢዚ ሚክሲንግ ኦፍ ሶሉሽንስ ኦር ኬሚካልስ። ፍላስክ የምንለው ናሮ የሆነ ወይም ጠባብ የሆነ አንገት ያለው እና ስሩ ላይ ሰፋ ያለ ፍላት ስፔስ ያለው የተለያዩ ኬሚካሎችን እና ሶሉሽኖችን ሚክስ ለማድረግ ወይም ደግሞ ለማዋሃድ ስራ ላይ የሚውል ነው ማለት ነው። ፍላስክ ፕሪቨንትስ ስፒሌጅ ዱሪንግ ሚክሲንግ። ሚክስ ስናደርግ ኦር ሶሉሽኖችን ስንቀይጥ እንዳይደፋብን የሚያደርግ አሰራር ነው ያለው ማለት ነው። ኢት ካን ኦልሶ ዩዝድ ፎር ሂቲንግ ኬሚካልስ። ኬሚካሎችንም ለማሞቅ ልንጠቀመው እንችላለን ፍላስክን ማለት ነው። ሌላው ፍላስክን እንደ ካልቸሪንግ ቲዩብ ልንጠቀመው እንችላለን። ካልቸሪንግ ቲዩብ እንደ ፔትሪ ዲሽ እና እንደ ቴስት ቲዩብ ላይ እንዳየ ነው ማይክሮ ኦርጋኒዝሞችን እንደ ባክቴሪያ እና ፈንገስ ያሉ ማይክሮ ኦርጋኒዝሞችን ካልቸር ለማድረግ ወይም ግሮ ለማድረግ የምንጠቀምባቸው ዲቫይሶች አሉ። ከዛ ውስጥ ፍላስክ ላርጅ ቮሊዩም ያለው ካልቸሪንግ ቲዩብ ነው። በጣም ትልቅ በአንድ ጊዜ በጣም ብዙ ማይክሮ ኦርጋኒዝሞችን ልናመርትበት የምንችል አይነት ካልቸሪንግ ቲዩብ ነው ማለት ነው ፍላስክ። and it used only with liquid bronze not solid or gel media። ከሶሊድ ከሆነው ጄል ሚዲያ ጋር ሳይሆን ከሊኩዊድ ብሮዝ ጋር ወይም ደግሞ ሊኩዊድ ከሆነ ፈሳሽ ከሆነ ካልቸሪንግ ሚዲያ ጋር ብቻ ነው ልንጠቀሙ የምንችለው ፍላስክን ማለት ነው። ካልቸሪንግ ሚዲያ እንዳየ ነው ማይክሮ ኦርጋኒዝሞች ፈንገስ እና ባክቴሪያ ለማደግ የሚፈልጉትን ኒውትራንት በውስጡ ያለው ሰብስታንስ ነው። ሶ ፍላስክ is also used for producing large population of ማይክሮ ኦርጋኒዝምስ። እንዳልነው ላርጅ ፖፑሌሽን ያላቸውን በጣም ብዙ ፖፑሌሽን ያለውን ማይክሮ ኦርጋኒዝም በአንድ ጊዜ ግሮ ለማድረግ ፍላስክን ልንጠቀምበት እንችላለን ማለት ነው። ሌላው ባላንስ ነው። ባላንስ is used accurately to weigh specimens or prepared solutions። ሶሉሽኖችን ለማዘጋጀት ወይም ደግሞ ኦብጀክቶችን አኪዩሬትሊ ለመስፈር የሚጠቅም ነው ማለት ነው። ሳያሳልፉ ሳያሳንሱ አኪዩሬትሊ ሜዥር ለማድረግ የሚረዳ ነው ባላንስ ማለት ነው። ሌላው ድሮፐር ነው። ድሮፐር is a glass tube with a small opening at the one end plus rubber vacuum bulb at another and it used to control the amount of solution added to the reaction precisely ማለት ነው። ድሮፐር የምንለው ወደ አንድ ሶሉሽን ወይም ደግሞ ወደ አንድ ያዋህድን ወዳለነው ኬሚካል አኪዩሬትሊ ሳናሳንስ ሳናበዛ ኬሚካሎችን ድሮፕ ለማድረግ ወይም ደግሞ ለመጨመር የሚረዳ ነው ማለት ነው። ስሩ ግላስ የሆነ ትንሽዬ ቀዳዳ በፊት ለፊት ያለው እና በኋላ በኩል ደግሞ ቫኪዩም የሆነ ወይም አየር የሌለው ረበር ወይም ደግሞ ፕላስቲክ ያለው ዲቫይስ ነው እና በቀላሉ ኬሚካሎችን ወደ አንድ ሶሉሽን ለመጨመር የሚረዳ ነው ማለት ነው። ሌላው ቶንግስ ነው። ቶንግስ is a scissor shaped metal which is used for lifting hot objects። የመቀስ ቅርጽ ያለው ከብረት የተሰራ የተለያዩ የሞቁ ኦብጀክቶችን ሆት ኦብጀክቶችን ለማውረድ ወይም ደግሞ ከእሳት ላይ ሊሆን ይችላል ከማሞቂያ ላይ ለማውረድ የሚጠቅም ነው ቶንግስ ማለት ነው። ሌላው ዲሴክቲንግ ቱልኪት የምንላቸው ናቸው። ዲሴክቲንግ ቱልኪት የምንላቸው አኒማሎችን ወይም ዳይድ አኒማሎችን ዲሴክት ለማድረግ የሚያገለግሉ ዲሴክቲንግ ቱሎች ናቸው። used for what? dissecting animals to cut open died animals carefully to study their internal parts። እንደ አይጥ እንደ እንቁራሪት እና እንደ አሳማ ያሉ ከሞቱ በኋላ የውስጠኛ ክፍላቸውን ዲሴክት አድርጎ ለማጥናት የሚረዱ ዲቫይሶች ናቸው ዲሴክቲንግ ቱል የምንላቸው ማለት ነው። ሌሎቹ ደግሞ ሰርጀሪ ላይ የሚጠቅሙ ወይም ሰርጀሪ ላይ የሚረዱ ናቸው። ሰርጂካል ሳይዘር የሚባሉት እንደ መቀስ ያሉ እንደ ቀጫጭን መርፌ ያሉ እንደ ዲሴክቲንግ ፎርሴፕስ ወይም እዚህ ጋር እንዳለው ዲቫይስ ያሉ ለመቅደድ ኤክስትራክት ለማድረግ ወይም ፈንቅሎ ለማውጣት ለመቅደድ ለመቁረጥ የሚጠቅሙ ዲቫይሶች ናቸው። ሌላው ዲሴክቲንግ ፓን የምንለው ነው። ዲሴክቲንግ ፓን is used to hold the specimen during dissection for studying internal organs። ኢንተርናል ኦርጋኖችን ለማጥናት የሚጠቅም ወይም ስራ ላይ የሚውል ነው ዲሴክቲንግ ፓን ማለት ነው። ሌላው ዲሴክቲንግ ፓን ነው። ዲሴክቲንግ ፓን is used to hold the specimen during dissection for studying internal organs። በዲሴክሽን ጊዜ የተለያዩ ኢንተርናል ኦርጋኖችን ቆርጠን ስናጠና ዲሴክቲንግ ፓን ውስጥ እናስቀምጣለን ማለት ነው። ሌላው ክሩሲብል ነው። ክሩሲብል is a ceramic or metal made material with high heat resistance።
ኢት ዩዝድ ፎር ሜልቲንግ ኤሌመንትስ የተለያዩ ኤሌመንቶችን ወይም ደግሞ የተለያዩ ነገሮችን ለማቅለጥ የሚረዳ ሲሆን ከብረትና ከሜታል እየተሰራ ነው ክሩሲብል ማለት ነው። እና የሚጠቅመውም የተለያዩ ኤሌመንቶችን ለማቅለጥ ስራ ላይ የሚውል ነው። ሌላው ቢከር ነው። ቢከር ሲሊንድሪካል ሼፕድ ግላስ ኮንቴነር የሲሊንደር ቅርጽ ያለው የሆነ ብርጭቆ ጆክ የሚመስል አይነት ዲቫይስ ነው። እና ቢከር ኢዝ ዩዝድ ፎር ፕሪፔሪንግ ሶሉሽንስ እንደ ሆልዲንግ ሆት ኦር ኮልድ ወተርስ ሆት እና ኮልድ ወተርን ለመያዝ ወይም ደግሞ ቀዝቃዛና የሞቀ ውሃን ለመያዝ የሚጠቅም ነው ማለት ነው። በአጭሩ ፈሳሽ ለመያዝ የሚረዳ ነው ማለት ነው ቢከር። ሌላው ሆት ፕሌት ነው። ሆት ፕሌት ኢዝ ዩዝድ ፎር ሂቲንግ ሶሉሽንስ እንደ ፕሪፔሪንግ አግራ ዊች ኢዝ ካልቸሪንግ ሚዲያ። ሆት ፕሌት የምንለው ደግሞ የተለያዩ ኤሌመንቶችን ለማሞቅ ፈሳሽ ሊሆን ይችላል፣ ጠጣር ነገር ሊሆን ይችላል፣ ለማሞቅ የሚረዳ ነው። እንደ ፕሪፔሪንግ አግራ የሚባለው ካልቸሪንግ ሚዲየም የኦርጋኒዝሞች ማይክሮ ኦርጋኒዝሞች እንደ ባክቴሪያ እና ፈንገስ ያሉ ኒውትራንቶች ከውስጣቸው ያገኛሉ ያልነውን ካልቸሪንግ ሚዲየም ለማዘጋጀትም ሆት ፕሌት ስራ ላይ ይውላል ማለት ነው። ሌላው ፒኤች ሜትር ነው። ፒኤች ሜትር ኢዝ ዩዝድ ቱ ሜዥር ፒኤች which is acidity and basicity of substances የአንድን ሰብስታንስ አሲዲቲውን እና ቤዚቲውን ሜዥር ለማድረግ አፈር ሊሆን ይችላል ወር የምግብ ንጥረ ነገር ሊሆን ይችላል በውስጡ ምን ያክል አሲድ ምን ያክል ቤዝ እንዳለው ለመስፈር የምንጠቀምበት ነው ፒኤች ሜትር ማለት ነው። ሌላው አብዛኞቻችን የምናውቀው ቴርሞሜትር ነው። ቴርሞሜትር ኢዝ ዩዝድ ቱ ሜዥር ቴምፕሬቸር ኦፍ ሰብስታንስስ የተለያዩ ሰብስታንሶችን ቴምፕሬቸር ሜዥር ለማድረግ የምንጠቀምበት ነው ቴርሞሜትር ማለት ነው። ቀጣዩ ፎርሴፕስ ነው። ፎርሴፕስ አር ዩዝድ ቱ ሆልድ ኦር ፒክ አፕ ስሞል ኦብጀክትስ ቅድም ዲሴክቲንግ ቱል ላይ እንዳየ ነው አንዱ ዲሴክቲንግ ቱል ነው ፎርሴፕስ ማለት ነው። ስሞል ኦብጀክቶችን እንደ ጥርስ እንደ አጥንት ያሉትን ለመያዝ ወይም ደግሞ ፒክ ለማድረግ ፈልቅቆ ለማውጣት የሚጠቅም ነው ማለት ነው። they are available in variety shapes and sizes በተለያየ ሼፕ እና ሳይዝ ያሉ ናቸው። እንደየጥቅማቸው የተለያየ ቅርጽና የተለያየ መጠን የያዙ ናቸው ፎርሴፕሶች ማለት ነው። ጥርስ አጥንት የመሳሰሉትን ትንሽ ጠንከር የሚሉትን ለመያዝና ኤክስትራክት አድርጎ ለማውጣት ወይም ደግሞ ፒክ አድርጎ ለማውጣት የሚረዱ ናቸው ፎርሴፕሶች ማለት ነው። ሌላው ስፓቹላ ነው። ስፓቹላ ኢዝ ዩዝድ ፎር ሚክሲንግ ሰብስታንስ ኢንቱ ኤ ሶሉሽን እንደ ስታይሪንግ ለሶሉሽን የተለያዩ ኬሚካሎችን ስናዋህድ ለማዋሃድ እና ለማማሰል የሚጠቅም ነው ማለት ነው። ከብረት ወይም ከእንጨት የሚሰራ ባዮሎጂካሊ ላቦራቶሪ ውስጥ ብዙ ጊዜ ስራ ላይ የሚውል ቱል ነው። ሌላው ዋሽ ቦትልስ ናቸው። ዋሽ ቦትልስ አር ፕራይመሪሊ ዩዝድ ፎር ዋሽንግ ቫሪየስ ላቦራቶሪ ማቴሪያልስ የተለያዩ ላቦራቶሪ ማቴሪያሎችን ለማጠብ ደግሞ ውሃ የሚይዙልን በተለያዩ ሳይዝ ያሉ ያዝ ለቀቅ እያደረግ በፈለግነው መጠን በፈለግነው ኃይል ውሃን ተጠቅመን የተለያዩ ዲቫይሶችን እንድናጥብ የሚያደርጉን ዋሽ ቦትሎችም ከላቦራቶሪ ዲቫይሶች ውስጥ የሚጠቀሱ ናቸው ማለት ነው። አናዘር ኢዝ በርሰን በርነር ኦር አልኮል በርነር የምንለው ስሞል አጀስተብል የሆነ ፍሌም የሚያወጣ ውስጡ ከፊቱ እንደ ላይተር ማለት ነው። እንደ ላይተር የሆነ እሳት ፕሮዲውስ የሚያደርግልን የተለያዩ ኬሚካሎችን ሂት ለማድረግ ለማሞቅ እና ኢኩፕመንቶችን ደግሞ ስቴሪላይዝ ለማድረግ ወይም ደግሞ ማይክሮ ኦርጋኒዝሞችን እላያቸው ያለ ማይክሮ ኦርጋኒዝሞችን ለመግደል የሚጠቅም ዲቫይስ ነው ማለት ነው በርሰን በርነር። ላቦራቶሪ ቱልስ ይህንን ይመስላሉ። ብዙ ላቦራቶሪ ቱሎች አሉ። በተቻለ መጠን ቴክስት ቡካችን ላይ ያሉ ሁሉንም ዲስካስ ለማድረግ ሞክረናል። ኔክስት ፊልድ ቱልስ ነው። ፊልድ ቱልስ የምንላቸው ደግሞ ባዮሎጂስቶች ፊልድ ላይ ሲሆኑ ከላቦራቶሪ ውጭ ሲሆኑ የሚጠቀሟቸው ዲቫይሶች ናቸው። በዋናነት ሁለት ዲቫይሶች እዚህ ጋር አሉ፣ ኢንሴክት ኔት እና ፊሽንግ ኔት የሚባሉት። አንደኛ ኢንሴክት ኔት ነው። አን ኢንሴክት ኔት ኢዝ ላይክ በተርፍላይ ከቻር ኢት ሄልፕስ ሳይንቲስትስ ሴፍሊ ቱ ትራፕ ስሞል ኢንሴክትስ ቱ ሉክ አት ደም የተለያዩ ስሞል የሆኑ ህዋሳት ወይም ደግሞ ስሞል በጣም ትንንሽ ነፍሳትን ለመያዝ የሚጠቅሙ እንደ ቢራቢሮ ያሉ ትንንሽ ነፍሳትን ለመያዝ የሚጠቅም እዚህ ጋር የምናየው የሆነ ዱላ ወይ ብረት መሰል ነገር ላይ የተንጠለጠለ መረብ የሚመስል ነገር ነው ማለት ነው ኢንሴክት ኔት የምንለው። ሌላኛው ፊሽንግ ኔት ነው። ይሄኛውን ሁሉም ሰው ያውቀዋል። ፊሽንግ ኔትስ አር ዩዝድ ፎር ትራፒንግ ፊሽሽ አሳዎችን ለማጥመድ የምንጠቀምበት ቱል ነው። ሌላው በቻፕተር ዋን ውስጥ የምንመለከተው ኮንተንት ስለ ላይት ማይክሮስኮፕ ነው። እርግጥ ላይት ማይክሮስኮፕ ባዮሎጂስቶች ላቦራቶሪ ውስጥ ከሚጠቀሟቸው ቱሎች አንዱ ነው። ቅድምም ነካ ለማድረግ ሞክረናል። ሞር በዚህ ስቴጅ ግን ፋርዘር ስለ ላይት ማይክሮስኮፕ ውስጥ ገብተን ስትራክቸሮቹን እና ፓርቶቹን መመልከት ስላስፈለገ ነው ለብቻ ታይትል ይዞ የወጣው ማለት ነው። ሞስት ማይክሮስኮፕስ ሃቭ መልቲፕል ፓወርፉል ሌንስስ አብዛኞቹ ማይክሮስኮፖች የተለያየ ፓወርፉል ሌንሶች አሏቸው። የተለያየ የማብዛት አቅም ያላቸው ሌንሶች ነው ያሏቸው። ላይት ማይክሮስኮፕ ኢነብልስ ቪዊንግ ኮንተንትስ አት 100 ታይምስ አክቹዋል ሳይዝ። አሁን ላይት ማይክሮስኮፖች አንድን ኦብጀክት 100 ጊዜ እጥፍ በላይ አብዝቶ የማሳየት አቅሙ አላቸው። ባዮሎጂ አስ ኤ ሞደርን ሳይንስ ውድ ኖት ኤግዚስት ዊዛውት ማይክሮስኮፕ። ባዮሎጂ ያለ ማይክሮስኮፕ ዛሬ የደረሰበት ቦታ የሚደርስ ነገር ሳይንስ አይደለም። ምክንያቱም ማይክሮስኮፕ ከመጣ በኋላ በጣም ብዙ ማይክሮ ኦርጋኒዝሞች ተገኝቷል። በጣም ብዙ ከዚህ በፊት ለሰው ልጆች አይን መታየት የማይችሉ ቲኒ የሆኑ በጣም ትንንሽ የሆኑ ኦርጋኒዝሞች ተገኝቷል። እንደ ቫይረስ፣ እንደ ባክቴሪያ፣ እንደ ፕሮቶዞዋ ያሉት ማይክሮስኮፕ ከመጣ በኋላ የተገኙ ማይክሮ ኦርጋኒዝሞች ናቸው። አሲዩሚት ማይክሮስኮፕ ባይኖር አንድ በሽታ የሚያስከትሉ ማይክሮ ኦርጋኒዝሞች በሰዎች ላይ በሚያደርሱት የጤና ችግር ከምን የተነሳ ሰውየው እንደታመመ ወይም ከምን እንደተነሳ ያ በሽታ እንደመጣ ስለማይታወቅ ዛሬ ላይ የደረሰው ሜዲካል ሳይንስ ማይክሮስኮፕ
ማይክሮስኮፕ ባይኖር ኦልሞስት ልክ እንደ ባህላዊ ሕክምና ነበር ሊሆን የሚችለው። ሶ ማይክሮስኮፕ በጣም ኢሴንሻል ነው መምጣቱ ወይም በባዮሎጂ ውስጥ ማለት ነው። ሃንድሊንግ ኮንሲደሬሽንስ የሚባል ነገር አለ። ሃንድሊንግ ኮንሲደሬሽንስ ማለት ማይክሮስኮፕን ስንጠቀም ማወቅ ያለብን ወይም ደግሞ ማይክሮስኮፕን የምንይዝበት የራሱ የሆነ መንገድ መኖር አለበት። ሞስት ማይክሮስኮፕስ አር ኤክስትሪምሊ ኤክስፔንሲቭ። ማይክሮስኮፖች በጣም ውዶች ናቸው። በጣም ውድ ነው ማይክሮስኮፕ ማለት ነው። ናውዲስ ስፔሻሊ ኤሌክትሮን ማይክሮስኮፕ በጣም ኤክስትሪምሊ ውድ የሆነ ነው። ላይት ማይክሮስኮፕን ኢትስ ክሩሻል ቱ አንደርስታንድ ኦል ማይክሮስኮፕ ስትራክቸርስ እንደ ዜር ፈንክሽናቸውን እና ስትራክቸራቸውን ማወቅ ያስፈልጋል ማይክሮስኮፕን ከመጠቀማችን በፊት ማለት ነው። ፕሮፐር ሃንድሊንግ ኖሌጅ ሪኳየርስ ቢፎር ላብራቶሪ ዩዝ። ላብራቶሪ ውስጥ ማይክሮስኮፕን ከመጠቀማችን በፊት ወይም አንድ ሰው ላብራቶሪ ውስጥ ማይክሮስኮፕን ከመጠቀሙ በፊት እንዴት ማንቀሳቀስ እና እንዴት መጠቀም እንዳለበት መስት ማወቅ አለበት ማለት ነው። ይሄ ቤዚክ የሆኑ ሃንድሊንግ ኮንሲደሬሽኖች ናቸው። ላይት ሬይስ ፎከስ ኦን ማይክሮስኮፕስ ላይት ስፔስመን። ላይት ሬዮች ወይም ደግሞ ብርሃን ፎከስ የሚያደርገው ወይም ደግሞ የሚንጸባረቀው ማየት የምንፈልገው ኦብጀክት ላይ ወይም ደግሞ ስፔስመን ላይ። ስፔስመን ማለት ኦብጀክት ዊ ቴንድ ቱ ሉክ አት፣ ለማየት እያሰብን ያለነው ኦብጀክት ማለት ነው። ባክቴሪያ ሊሆን ይችላል፣ ቫይረስ ሊሆን ይችላል። የሆነ ያስቀምጥነው ኦብጀክት አለ ወር ያስቀምጥነው ነገር አለ ለማየት ማለት ነው። ሶ ብርሃን እዛ ኦብጀክት ላይ ነው የሚንጸባረቀው። በዛ ኦብጀክት በኩል ያልፍና በአይፒስ ሌንስ በኩል ለእኛ ይንጸባረቃል ማለት ነው። ትራንስሚትድ ላይት ፓስ ትሩ ስፔስመን። ትራንስሚትድ የሆነው ላይት ወይም ደግሞ ብርሃን ማየት በምንፈልጉ ኦብጀክት በኩል አልፎ ነው ወደ አይናችን የሚመጣው ማለት ነው። የኮምፓውንድ ላይት ማይክሮስኮፕ ኢዝ ኤ ፕሮዳክት ኦፍ አይፒስ ሌንስ እንደ ኦብጀክቲቭ ሌንስ። ኮምፓውንድ ማይክሮስኮፕ እንዳልነው ሁለት ሌንሶች ያሉት ነው። አይፒስ ሌንስ እና ኦብጀክቲቭ ሌንስ አለው። አንድ ኮምፓውንድ ማይክሮስኮፕ ቶታል ማግኒፊኬሽን ወይም ደግሞ አንድ ነገር ቶታል አባስቶ የማሳየት አቅሙ በአይፒስ ሌንስ እና በኦብጀክቲቭ ሌንስ ኢንላርጅድ ማግኒፊኬሽን ነው የሚገኘው ማለት ነው። ቦዝ ሌንስ ወርክ ቱጌዘር ቱ ፕሮዲውስ ኢንላርጅድ ኢሜጅ። ኦብጀክቲቭ ሌንስ እና አይፒስ ሌንስ አንድ ላይ ነው የሚሰሩት ሞር ኦብጀክቶችን ወይም ስፔስመንቶችን ኢንላርጅ ለማድረግ ማለት ነው። ሶ ቶታል ማግኒፊኬሽን ኢዝ አይፒስ ሌንስ ታይምስ ኦብጀክቲቭ ሌንስ። አሁን ቶታል ማግኒፊኬሽንን የምናገኘው የአይፒስ ሌንስ ማግኒፊኬሽን እና የኦብጀክቲቭ ሌንስ ማግኒፊኬሽንን በማባዛት ነው ማለት ነው። አንድን ኦብጀክት ለምሳሌ አይፒስ ሌንስ 10 ጊዜ ቢያባዛው ኦብጀክቲቭ ሌንስ ደግሞ 40 ጊዜ ቢያባዛው ቶታል ማግኒፊኬሽናችን የሚሆነው ወይም አጠቃላይ ኦብጀክቱን የምናየው 10 ሲባዛ በ40 ወይም አይፒስ ሌንስ ሲባዛ በኦብጀክቲቭ ሌንስ 400 ነው ማለት ነው። ቶታል ማግኒፊኬሽናችን አንድን ኦብጀክት 400 እጥፍ አድጎ ነው የምናገኘው ማለት ነው። ሶ ኮምፓውንድ ማይክሮስኮፕ ውስጥ አይፒስ ሌንስ እና ኦብጀክቲቭ ሌንስ አንድ ላይ ነው የሚሰሩት ማለት ነው። ነገር ግን ሲምፕል ማይክሮስኮፕ አይፒስ ሌንስ ብቻ ነው ያለው። ማይክሮስኮፕን በሁለት ከፍለን አይተነዋል። አንደኛው ላይት ማይክሮስኮፕ ነው፣ ሁለተኛው ደግሞ ኤሌክትሮን ማይክሮስኮፕ ነው። ላይት ማይክሮስኮፕ በራሱ ኮምፓውንድ ላይት ማይክሮስኮፕ እና ሲምፕል ላይት ማይክሮስኮፕ ይባላል። ኮምፓውንድ ላይት ማይክሮስኮፕ አይፒስ ሌንስ እና ኦብጀክቲቭ ሌንስ አለው፣ ሁለት ሌንሶች አሉት። ሲምፕል ላይት ማይክሮስኮፕ ግን አንድ ሌንስ ብቻ ነው ወይም ደግሞ አይፒስ ሌንስ ብቻ ነው ያለው ማለት ነው። አንድን ኦብጀክት ሲምፕል ላይት ማይክሮስኮፕ ስናይ በአይፒስ ሌንስ ብቻ ነው የምናየው ወይም ደግሞ ኦብጀክቱ የሚባዛው በአይፒስ ሌንስ ብቻ ኢንላርጅድ ሆኖ የምናገኘው ማለት ነው። The other is part of light microscope and their function። የማይክሮስኮፕ ፓርቶች እና ፈንክሽኖቻቸው ወይም ደግሞ ዩዞቻቸው። ላይት ማይክሮስኮፕ ሃዝ ቤዚካሊ ቱ ኮምፖነንትስ፣ ሁለት ኮምፖነንቶች አሉት አንድ ላይት ማይክሮስኮፕ ማለት ነው። ስትራክቸራል ኮምፖነንት የሚባል እና ኦፕቲካል ኮምፖነንትስ የሚባል ማለት ነው። The purpose of structural component is to hold and support the microscope and its parts። አሁን የስትራክቸራል ኮምፖነንት ፐርፐዙ ወይም ደግሞ ስራው ማይክሮስኮፑ ላይ ያሉ የተለያዩ ፓርቶችን ሰፖርት ለማድረግ ማለት ነው። ስላይድ ኦፍ እንዳያደርጉ ወይም ደግሞ እንዳይወድቁ ወይም ከቦታ እንዳይንቀሳቀሱ ለመያዝ ማለት ነው። ይዞ ለማቆየት የሚጠቅም ነው ስትራክቸራል ኮምፖነንት ማለት ነው። ኦፕቲካል ኮምፖነንት የምንላቸው ደግሞ ኦፕቲካል ኮምፖነንትስ አር ኤምድ to enable magnification and viewing of specimen images። በዋናነት የማይክሮስኮፑ ስራ አንድን ኦብጀክት አሳድጎ ማሳየት ነው። ያንን ስራ የሚሰሩልን ወይም ደግሞ ኦብጀክቱ አሳድጎ የማሳየት ስራ የሚሰሩልን ኦፕቲካል ኮምፖነንቶች የምንላቸው የማይክሮስኮፕ ፓርቶች ናቸው ማለት ነው። ዲስ ፓርትስ ወርክ ቱጌዘር ቱ ቪዥዋላይዝ ስፔሲመንስ። አሁን እነኚህ ሁለቱ ማለት ነው ስትራክቸራል ኮምፖነንት እና ኦፕቲካል ኮምፖነንቶች አንድ ላይ ነው የሚሰሩት ማለት ነው። ምክንያቱም አንድን ኦብጀክት ኢንላርጅ አድርጎ በማሳየት ውስጥ ላይቱን መቆጣጠር፣ ላይቱን ማስተላለፍ ፕላስ ደግሞ ማየት የፈለግነውን ኦብጀክት ወይ ስፔስመንቱን ሰፖርት ማድረግ የስትራክቸራል ኮምፖነንት ስራ ሲሆን የኦፕቲካል ኮምፖነንቶች ስራ ደግሞ አሳድጎ ማሳየቱ የመሳሰሉትን ስራ የሚሰራ ማለት ነው። ሶ ሁለቱ አንድ ላይ ነው ማለት ነው ስራቸውን የሚሰሩት። ስትራክቸራል ኮምፖነንት እና ኦፕቲካል ኮምፖነንቶችን አንድ ላይ ነው የምንጠቀመው ማለት ነው። ኮምፖነንት ፐርፎርምስ ስፔሲፊክ ፈንክሽን ፎር ፕሮፐር ማይክሮስኮፕ ኦፕሬሽንስ። እያንዳንዳቸው ማይክሮስኮፕ ላይ የሚገኙ ፓርቶች የየራሳቸው የሆነ ስፔሲፊክ ስራ አላቸው ማለት ነው። ያለምንም ጥቅም ማይክሮስኮፕ ላይ የተቀመጠ የትኛው ኮምፖነንት የለም። እነሱን ኮምፖነንቶች እንመልከታቸው። አይፒስ ኦር ኦኩለር ሌንስ የሚባል አይፒስ ኦር ኦኩለር ሌንስ ኢዝ ሲምፕሊ ሎኬትድ ኦን ዘ ቶፕ ኦፍ ዘ ማይክሮስኮፕ። አይፒስ ወይም ኦኩለር ሌንስ የምንለው መጀመሪያ ላይ የምናገኘው ወይም ደግሞ በአይናችን ወደ ስፔስመንት ወይም ደግሞ ማየት ወደ ፈለግነው ኦብጀክት የምናይበት ቦታ አይፒስ ሌንስ ይባላል ማለት ነው። ከላይ ጫፍ ያለው እዚህ ጋር እንደምንመለከተው የማይክሮስኮፕ አናት ላይ ያለው አይፒስ ሌንስ የሚባሉት ናቸው ማለት ነው። ኢትስ ፈንክሽን ኢዝ ቱ ሉክ ስሩ ዘ ማይክሮስኮፕ። በቃ ማይክሮስኮፑን በአይናችን የምንመለከትበት ቦታ አይፒስ ወይም ደግሞ
ደግሞ ኦኪውለር ሌንስ ነው ማለት ነው። ኢት ሃዝ ስታንዳርድ ማግኒፊኬሽን ኦፍ 10 ታይምስ። ስታንዳርድ ማግኒፊኬሽን ወይም ደግሞ የተለመደው አብዛኛው ቦታ የተለመደው ማግኒፊኬሽኑ 10 እጥፍ ኦብጀክቱን አሳድጎ የማሳየት ብቃት ያለው ነው። በት ኦፕሽናሊ ካን ሬንጅ ፍሮም 5 to 30 5 እስከ 30 እጥፍ ግን አብዝቶ የማሳየት አቅም ያላቸውም ይኖራሉ። ነገር ግን ስታንዳርድ ወይም ደግሞ የተለመዱት 10 እጥፍ አባዝቶ የሚያሳዩ አይፒስ ወይም ኦኩለር ሌንሶች ናቸው ማለት ነው። ሌላው አይፒስ ቲዩብ የሚባል ነው። አይፒስ ቲዩብ ኢዝ ዩዝድ ቱ ሆልድ ዘ አይፒስ ሌንስ። አይፒስ ቲዩብ የምንለው ደግሞ አይፒስ ሌንሱን ወይም ደግሞ እዚች ጋር ያለችውን ሌንስ ሆልድ የሚያደርግልን ይሄ ጥቁሩ ፓርት ነው ማለት ነው። እዚህ ጋር የምናየው ጥቁሩ ፓርት አይፒስ ሌንስ አይፒስ ቲዩብ የምንለው ነው ማለት ነው። አይፒስ ሌንሳችንን የሚይዘው ማለት ነው። an additional feature is in a binocular microscope it's flexible and can be rotated for optimal visualization። አሁን ሁለት አይፒስ ሌንስ ያለው ወይም እንደዚህ አይነቱ አይፒስ ሌንስ ማለት ነው። ሁለት አይፒስ ሌንስ ያለው ማይክሮስኮፕ ባይኖኩለር ማይክሮስኮፕ እንላለን እንደምንዳየነው ማለት ነው። ሶ በዛ ውስጥ ፍሌክሲብል ነው ወይም ደግሞ እያዞር ሞር ፋርዘር እያሳደግን ኦብጀክቱን ለማሳየት ይረዳናል ማለት ነው። እያሽከረከርን ይሄንን አይፒስ ቲዩብ እያሽከረከርን እንድናይ ይጠቅመናል ማለት ነው። ሌላው ኦብጀክቲቭ ሌንስ ነው። ኦብጀክቲቭ ሌንስ አር ሜጀር ሌንስ ዳት ፋርዘር ማግኒፋይ ስፔስመንት ኦር ኦብጀክት የሆኑ ፋርዘር ማግኒፋይ ለማድረግ ወይም ደግሞ ስፔስመንቱን በደንብ በጣም ለማሳደግ ኢንላርጅ አድርጎ ለማሳየት የሚረዱ ሌንሶች ናቸው ማለት ነው። ኢት ሃዝ መልቲፕል ሌንስስ ዊዝ ዲፈረንት ፓወር። ኦብጀክቲቭ ሌንስስ የምንላቸው ብዙ ሌንሶች ናቸው እዚህ ጋር ያሉት ማለት ነው። ወደ 4 ምናምን የሚጠጉ ሌንሶች አሉ በስታንዳርድ ደረጃ በተለመደው ደረጃ ራሱ ማለት ነው። ሶ እነኛ 4 ሌንሶች የተለያየ ማግኒፊኬሽን አላቸው። 4 እጥፍ አሳድጎ የሚያሳይ ሌንስ አለው፣ 10 እጥፍ የሚያሳድግ ሌንስ አለው፣ 40 እጥፍ የሚያሳድግ ሌንስ አለው፣ 100 እጥፍ ደግሞ አሳድጎ የሚያሳይ ሌንስ አላቸው ማለት ነው። እነኚህ ኦብጀክቲቭ ሌንሶች አንድ ላይ ነው የሚገኙት። ስፔስመንቱን ወይም ደግሞ ማየት የምንፈልገውን ኦብጀክት አሳድጎ የሚያሳየን ነው ማለት ነው ኦብጀክቲቭ ሌንስ። ታይፒካል ማግኒፊኬሽን ሬንጅስ ፍሮም 4 to 100 ታይምስ። ታይፒካል ማግኒፊኬሽን ወይም ደግሞ የተለመደው ማግኒፊኬሽኑ 4 እስከ 100 ድረስ ኦብጀክቶችን አሳድጎ የማሳየት ብቃት አላቸው ማለት ነው። እኚህ ኦብጀክቲቭ ሌንስ የምንላቸው። ሌላው አርም የምንለው ነው። አርም ኢዝ ዩዝድ ቱ ሆልድ ኦል ኮኔክትድ ኮምፖነንትስ ኦፍ ዘ ማይክሮስኮፕ። ማይክሮስኮፓችን ላይ ያለው የተለያዩ ኮምፖነንቶችን እንደ አይፒስ ቲዩብ ያሉ፣ እንደ ኦብጀክቲቭ ሌንስ ያሉ፣ እንደ ስቴጅ ያሉ የተለያዩ ኮምፖነንቶች አሉ እዚህ ላይ ማለት ነው። ሶ እነሱን ለመደገፍ የሚጠቅም ነው አርም። አርም የምንለው እዚህ ጋር ቀይ ሬክታንግል ውስጥ ያለው ፓርት ማለት ነው። ይሄ አርም ይባላል። ምክንያቱም የተለያዩ የላይኛውና የታችኛውን ፓርት ለማገናኘት የሚረዳ ሌሎቹንም ሰፖርት አድርጎ ሆልድ አድርጎ ለመያዝ የሚጠቅም ነው። ሌላው ጥቅሙ ደግሞ ማይክሮስኮፑን ስናንቀሳቅሰው ይዘነው የምንሄደው ወይም ደግሞ ይዘነው የምናንቀሳቅሰው አርምን ነው ማለት ነው። ኢት ፕሮቫይድ ሰፖርት ፎር ፕሮፐር ማይክሮስኮፕ ዩዝ። በቃ ማይክሮስኮፕን በቀላሉ ለመጠቀም እንድንችል የሚያደርገን ሌላው ፓርት አርም ነው ማለት ነው። ሌላው ቦዲ ቲዩብ ነው። ቦዲ ቲዩብ ኢዝ ዩዝድ ቱ ኮኔክት ዘ አይፒስ ቱ ኦብጀክቲቭ ሌንስ። አይፒስ ሌንስ የምንለው በሌንሱ አናት በሌንሱ ቶፕ በኩል ወይም ደግሞ በላይኛ በኩል ያለ ሲሆን ኦብጀክቲቭ ሌንስ የምንላቸው ደግሞ ታች ላይ ያሉት ናቸው ማለት ነው። ሶ ሁለቱን ለማገናኘት እዚህ ጋር ያለው ቲዩብ ምን ይባላል? ቦዲ ቲዩብ ይባላል ማለት ነው። ሁለቱን አይፒስ ሌንስን እና ኦብጀክቲቭ ሌንስን የሚያገናኝልን ቦዲ ቲዩብ የሚባለው ነው ማለት ነው። ሌላው ኖስፒስ ነው። ኖስፒስ የምንለው የማይክሮስኮፕ ኮምፖነንት ነው ማለት ነው። ኖስፒስ ኢዝ ዩዝድ ቱ ሮቴት ዘ ማውንት ዛት ሆልድ ዘ መልቲፕል ኦብጀክቲቭ ሌንስ ዛት ዩዝድ ቱ ዲፈረንት ማግኒፊኬሽን ባይ ሙቪንግ ሌንስስ። አሁን እዚህ ጋር ከኦብጀክቲቭ ሌንስ በላይ ያለ ኖስፒስ ሌንስ የምንለው የተለያየውን እንግዲህ ኦብጀክቲቭ ሌንሶች የተለያየ ማግኒፊኬሽን ያላቸው ናቸው ብለናል። ባለ 10 አለ፣ ባለ 4 አለ፣ ባለ 40፣ ባለ 100 አለ። ሶ የፈለግነውን እንድንጠቀም አዙረን ወር አሽከርክረን ለመጠቀም ኖስፒስ የሚባለው የሚጠቅመን እዚህ ጋር ነው ማለት ነው። ኖስፒስ ማውንት የሚባለው የፈለግነውን ኦብጀክቲቭ ሌንስ እንድንጠቀም የምናዞረው ኖስፒስ ነው ማለት ነው። ሶ ኖስፒስ ሮቴት ለማድረግ ነው የሚጠቅመን ማለት ነው። ሌላው አጀስትመንት ኖብስ የሚባል የማይክሮስኮፕ ኮምፖነንት ነው። አጀስትመንት ኖብስ ኢዝ ዩዝድ ቱ ፎከስ ዘ ማይክሮስኮፕ ኦን ስፔስመንት። አሁን አጀስትመንት ኖብስ ማይክሮስኮፓችን ማየት የምንፈልገው ኦብጀክት ወይም ደግሞ ስፔስመንት ላይ ፎከስ እንዲያደርግ በትክክል ሳይንቀሳቀስ ፎከስ አድርገን እሱን እንድናየው የሚረዱን አጀስትመንት ኖብስ ይባላሉ። አጀስትመንት ኖብስ ማለት ለማስተካከል ማለት ነው። ሌንሳችንን ማየት የምንፈልገው ኦብጀክት ላይ እንድናስተካክል ማለት ነው። እንድናርቀው፣ እንድናቀርበው ኦብጀክቱን ደግሞ ወይም ማየት የምንፈልገውን ስፔስመንት ደግሞ ማይክሮስኮፑ ስር በትክክል ሌንሱ ስር አስጠግተን እንድናየው የሚረዱን ነው ማለት ነው። አጀስትመንት ኖብስ የምንላቸው ሰው ሁለት አይነት አጀስትመንት ኖብስ አለ። አጀስትመንት ኖብስ ሃዝ ቱ ታይፕስ ፋይን አጀስትመንት ኖብስ እና ኮርስ አጀስትመንት ኖብስ ይባላሉ ማለት ነው። ፋይን አጀስትመንት ኖብስ ሲምፕሊ ሬጉሌት ዘ ዲስታንስ ቢትዊን ዘ ኦብጀክት እና ዘ ኦብጀክቲቭ ሌንስ ፎር ፕሪሳይዝ ሻርፕነስ ማለት ነው። ፋይን አጀስትመንት ኖብስ የምንለው በኦብጀክቲቭ ሌንሳችንን ማየት በምንፈልገው መሀል ያለውን ዲስታንስ ያስተካክልልናል ማለት ነው። ያስጠጋልናል ወይም ያርቅልናል ማለት ነው። በመሀላቸው ያለውን ዲስታንስ ያስተካክላል። ሞር ሻርፕ የሆነ ነገር እንድናይ ወይም በትክክል ማየት የምንፈልገውን ኦብጀክት እንድናይ በሁለቱ መሀል ያለውን ዲስታንስ በትንሹ ያስተካክልልናል ማለት ነው። ኢት ሙቭስ ስቴጅ ሚኒማሊ ፎር ስሞል አጀስትመንት። እዚህ ጋር ያለውን ስቴጅ ወይም ደግሞ ኦብጀክታችንን ማየት የምንፈልገውን ነገር የምናስቀምጥበት ይሄ ሰፊው ወይም ጥቁሩ ፓርት ስቴጅ ይባላል። ይሄን ስቴጅ በትንሹ እንድናንቀሳቅሰው በጣም በብዙ ሳይሆን በትንሹ እንድናንቀሳቅሰው የምንጠቀመው ፋይን አጀስትመንት ኖብስ ነው። ሁለተኛው ደግሞ ኮርስ አጀስትመንት ኖብስ የምንለው ነው። ኮርስ አጀስትመንት ኖብስ ብሪንግስ ስፔስመን ኢንቱ ጀነራል ፎከስ ኩዊክሊ ማለት ነው። በፍጥነት ማየት የምንፈልገውን ኦብጀክት ወደ ጀነራል ፎከስ ወይም ደግሞ ወደ ኦብጀክቲቭ ሌንሳችን በፍጥነት እንድናስጠጋ የሚረዳ ኮርስ አጀስትመንት ኖብስ ነው የሚባለው ማለት ነው። ይሄ በማይክሮስኮፑ በላይኛው በኩል ያለው ነው። ይሄ ኮርስ አጀስትመንት ኖብስ የምንለው። ፋይን አጀስትመንት ኖብስ የምንለው ደግሞ
በታች በኩል ያለው ነው። ሶ ኮርስ አጀስትመንት ኖብስ ሙቭስ ዘ ስቴጅ ራፍሊ ቱ አጀስት ዘ ኦብጀክት ኤንድ ኦብጀክቲቭ ሌንስ ዲስታንስ። ኦብጀክቲቭ ሌንስን እና ኦብጀክት እና በኦብጀክቲቭ ሌንስ መሀል ያለውን ዲስታንስ በፍጥነትና ሞር ደግሞ አድቫንስድ በሆነ መንገድ በጣም ለማስጠጋት ማለት ነው። ፋይን አጀስትመንት በትንሹ ነው የሚያስጠጋው፣ በትንሹ ነው የሚያረቀው፣ ስቴጁንም በትንሹ ነው የሚያንቀሳቅሰው። ኮርስ አጀስትመንት ኖብስ ደግሞ በጣም ተራርቆ ከሆነ በጣም በትልቁ ለማቀራረብ ነው ወይም በትልቁ ለማራራቅ፣ ስቴጃችንንም በጣም በትልቁ ለማንቀሳቀስ የምንጠቀመው ኮርስ አጀስትመንት ኖብስ ነው ማለት ነው። ሌላው የማይክሮስኮፕ ኮምፖነንት ስቴጅ ነው። ስቴጅ ኢዝ ኤ ፕሌስ ዌር ስፔስመን አር ፕሌስድ ፎር ቪዊንግ። ማየት የምንፈልገውን ኦብጀክት ወይም ደግሞ ስፔስመን የምናስቀምጥበት እዚህ ጋር ወይም ስቴጅ የሚባለው ፓርት ይሄኛው ጥቁሩ ሰፊው ቦክስ ነው ማለት ነው ስቴጅ የምንለው። ሌላው ስቴጅ ክሊፕስ ነው። ስቴጅ ክሊፕስ ኢዝ ዩዝድ ቱ ሆልድ ስፔስመን ስላይድስ ኦር ኦብጀክት ፕሌት። እዚህ ጋር ያለው ቀጭን ብረት ስቴጅ ክሊፕስ የምትባለው ናት። ስቴጅ ክሊፕስ ቤዚካሊ ስፔስመን ወይም ደግሞ ማየት የምንፈልገውን ኦብጀክት የምናስቀምጥበት ስላይድ አለ አይደል? እሱን ስላይድ እዚህ ጋር በምናየው መልኩ የሚይዝልን ነው ማለት ነው። ስሊፕ እንዳያደርግ ወይም ደግሞ እንዳይወድቅ የሚይዝልን ስቴጅ ክሊፕ የምንለው ነው ማለት ነው። እዚህ ጋር ሌላው አፒቸር ነው። አፒቸር ነው። አፒቸር ኢዝ ኤ ሆል ኦን ዘ ስቴጅ ዳት አሎውስ ትራንስሚትድ ላይት ፍሮም ዘ ሶርስ ቱ ሪች ዘ ስቴጅ። ስቴጃችን ላይ ያለ ወይም ደግሞ እዚህ ሰፊው ቦክስ ላይ ያለ ትንሽዬ ቀዳዳ አለ። ይህ ቀዳዳ ከታች ላይት ሲመጣ ኦብጀክታችን ላይ ወይም የምንፈልገው ኦብጀክት ላይ ላይት በውስጡ አልፎ ማየት የምንፈልገው ኦብጀክት ላይ የሚንጸባረቀው በዚህ በአፒቸር በኩል ነው ማለት ነው። ሌላው ማይክሮስኮፒክ ኢሉሚኔተር ነው። ማይክሮስኮፒክ ኢሉሚኔተር ኢዝ ሎኬትድ ኦን ዘ ቤዝ ኦፍ ዘ ማይክሮስኮፕ። ማይክሮስኮፒክ ኢሉሚኔተር ቤዝ ኦፍ ማይክሮስኮፕ ወይም ደግሞ የማይክሮስኮፕ የታችኛው ፓርት ላይ የሚገኝ ሲሆን ኢት ኢዝ ዘ ማይክሮስኮፕ ላይት ሶርስ። የማይክሮስኮፓችን የላይት ሶርስ ነው ማለት ነው። ወይም ደግሞ ብርሃን የሚመጣው ከዚህ ማይክሮስኮፒክ ኢሉሚኔተር ነው ማለት ነው። የሚበራ ፓርት ነው። እዚህ ጋር እንደምታዩት ሰርኩላር የሆነ ስቴጃችን ላይ ወይም የማይክሮስኮፕ የመጨረሻው የታችኛው ክፍል ላይ የሚገኝ ሲሆን ኤክስተርናል ሶርስ ላይትን ካፕቸር አድርጎ በስታንዳርድ ደረጃ ከመቶ በታች ቮልቴጅ ካለው ላይት ሶርስ ላይትን ካፕቸር አድርጎ የሚያበራ ፓርት ነው ማለት ነው። ላይት በዚህ በኩል አልፎ በአፕሬቸር በኩል ወደ ማየት የምንፈልገው ኦብጀክት ይመጣል ማለት ነው። ሌላው ዲያፍራም ወይም አይሪስ የምንለው ነው ማለት ነው። ዲያፍራም ኢዝ ኦልሶ ፋውንድ አንደር ዘ ማይክሮስኮፕ ስቴጅ። ዲያፍራም የሚገኘው ከማይክሮስኮፓችን ስቴጅ ቀጥሎ ወይም በታች ነው ማለት ነው፣ በታችኛው በኩል። ኢት ኮንትሮልስ ዘ አማውንት ኦፍ ላይት ሪቺንግ ዘ ስፔስመን። ኦብጀክታችን ወይም ማየት የምንፈልገው ስፔስመን ላይ የሚመጣውን የላይት መጠን የሚቆጣጠርልን ማለት ነው። ኢትስ አን አፓራተስ ዛት ሬጉሌትስ ዘ ላይት ኢንቴንሲቲ ኤንድ ዘ ሳይዝ ኦፍ ዘ ላይት ቢም። ላይት ኢንቴንሲቲ ወይም የላይት መጠኑንና ሳይዝ ኦፍ ዘ ላይት ቢም የላይት ቢሙን ወይም ደግሞ የጨረሩን መጠን ሬጉሌት የሚያደርግልን ወይም የሚያስተካክልን ከስቴጁ ቀጥሎ የሚገኝ የማይክሮስኮፕ ኮምፖነንት ነው። እንደምናውቀው አይሪስ በሂውመን ባዮሎጂ ውስጥ የሰው ልጅ አይን አንድ ኮምፖነንት ነው። አይሪስ የሚባል ኮምፖነንት አለው የሰው ልጅ አይን። የሰው አይን አይሪስ ወደ አይናችን የሚገባውን የብርሃን መጠን የሚቆጣጠር ነው። ሲበዛ አይናችንን በዛው ልክ ሬጉሌት የሚያደርግ፣ ሲያንስ ደግሞ በዛው መልኩ የአይናችንን ሌንስ ሬጉሌት የሚያደርግ ማለት ነው። ዲያፍራም ወይም አይሪስም ማይክሮስኮፕ ላይ ተመሳሳይ ስራ ነው የሚሰራው ማለት ነው። ላይት ኢንቴንሲቲውን እና ላይት ቢሙን ሬጉሌት ያደርጋል። ሌላው ኮንደንሰር የሚባል ፓርት ነው። ኮንደንሰር ኢዝ ዩዝድ ቱ ኮሌክት ኤንድ ፎከስ ዘ ላይት ፍሮም ኢሉሚኔተር ኦን ዘ ስፔስመን። ኮንደንሰርም የሚገኘው የማይክሮስኮፓችን ከስቴጁ ወይም ከዲያፍራሙ ቀጥሎ ሲሆን እሱም ከላይት ወይም ደግሞ ከማይክሮስኮፕ ኢሉሚኔተሩ የሚመጣውን ላይት ተቀብሎ ኮሌክት አድርጎ ወደ ዲያፍራሙ የሚያስተላልፍልን ነው ማለት ነው። ዲያፍራሙ ከስቴጁ ቀጥሎ አለ። ከዲያፍራሙ ቀጥሎ ደግሞ ኮንደንሰር እናገኛለን። ኮንደንሰር ኢዝ ኢሴንሻል ፎር ፕሮዲውሲንግ ክሊር ኤንድ ሻርፕ ኢሜጅ አት ሃየር ማግኒፊኬሽን። በጣም ከፍ ያለ ማግኒፊኬሽን ወይም ደግሞ ሻርፕ የሆነ በደንብ ግልጽ ያለ ኦብጀክታችንን እንድናይ የሚረዳ ነው ማለት ነው። ኮንደንሰር ከኢሉሚኔተር ወይም ደግሞ ታች ካለው ብርሃኑን ሰብስቦ ወደ ዲያፍራም የሚያስተላልፍልን ኮንደንሰር የሚባለው ነው ማለት ነው። እስከ 400 እጥፍ አንድን ኦብጀክት አይተን አብዝቶ የማሳየት አቅም እንዲኖረው ያደርጋል ማለት ነው አንድ ማይክሮስኮፕ። ሌላው ቤዝ ነው። ቤዝ ኢዝ ቦቶም ሞስት ፓርት ኦፍ ዘ ማይክሮስኮፕ። የማይክሮስኮፓችን የመጨረሻው ወይም ደግሞ ቦቶም ፓርቱ ቤዝ ነው ማለት ነው፣ የሚቆምበት መቆሚያው ማለት ነው። ኢት ሰፖርትስ ኤንድ አኮሞዴትስ ኦል ፓርትስ ኦፍ ዘ ላይት ማይክሮስኮፕ። የላይት ማይክሮስኮፓችንን ፓርት ወይም አጠቃላዩን የሚይዝልን ሰፖርት የሚያደርግልን ልክ እንደ ማይክሮስኮፕ እግር ወይም ደግሞ እንደ ማይክሮስኮፕ ሰፖርት የሚያደርግልን ማይክሮስኮፕም ደግሞ እንዳይወድቅ እንዳይንቀሳቀስ የምናስቀምጠው በቤዙ በኩል ነው ማለት ነው። ሌላው ሃንድሊንግ ኤንድ ዩዚንግ ላይት ማይክሮስኮፕ የሚለው ማይክሮስኮፕን ለመጠቀም የራሱ የሆነ ቴክኒካል ሃንድሊንግ አለው ወይም ደግሞ የምንይዝበት መንገድ አለው ማለት ነው። ኦልዌይስ ስታርት ዊዝ ዘ ሎወር ፓወር ኢቭን ኢፍ ሃየር ማግኒፊኬሽን ኢዝ ኒድድ ሌተር። ማይክሮስኮፕ ስንጠቀም ልክ ለመጠቀም ስንጀምር መጀመር ያለብን ሎወር ፓወር ኦፍ ማግኒፊኬሽን ካለው ወይም ደግሞ ከትንሹ አብዝቶ ከማሳየት አቅም ካለው ኦብጀክቲቭ ሌንስ ነው ማለት ነው። ለምሳሌ 4፣ 10፣ 40፣ 100 የማባዛት አቅም አላቸው ኦብጀክቲቭ ሌንሶች። እኛ ግን ማየት የምንፈልገው በትልቁ ኦብጀክቲቭ ሌንስ ቢሆን እንኳን መጀመር ያለብን ከትንሹ ወይም ደግሞ ሎወር ፓወር ማግኒፊኬሽን ካለው ነው ማለት ነው። ሌላው አጀስትመንት ሲኩዌንስ የሚባል ነገር አለ። አጀስትመንት ሲኩዌንስ የምንለው ሁለት አይነት አጀስትመንት ኖቦች አሉ። ፋይን አጀስትመንት ኖብስ እና ፎርስ አጀስትመንት ኖብስ የምንላቸው ማለት ነው። ፎርስ አጀስትመንት ኖብስ በትልቁ ለማንቀሳቀስ ማለት ነው ስቴጁን እና በኦብጀክቲቭ ሌንሱ መሀል ያለውን
ዲስቴንስ በፍጥነት ለማንቀሳቀስ እና በትልቁ ለማንቀሳቀስ የምንጠቀመው ኮርስ አጀስትመንት ኖብስ የምንለው ነው። ፋይን አጀስትመንት ኖብስ የምንለውን ደግሞ የምንጠቀመው በትንሹ ስላይስሊ ለማንቀሳቀስ እና ለማጠጋጋት ነው ማለት ነው። አጀስትመንት ሲኩዌንስ የምንለው ቅደም ተከተል አላቸው። መጀመሪያ የቱን ነው የምንጠቀመው፣ ቀጥሎ የቱን ነው የምንጠቀመው የሚለው ማለት ነው። ዩዝ ፈርስት ኮርስ አጀስትመንት ኖብስ ቱ ጌት ዘ ስፔሲመን ኒርሊ ኢን ፎከስ። መጀመሪያ ላይ የምንጠቀመው ኮርስ አጀስትመንት ኖብስ ነው ወይም ደግሞ ላርጀር የሚባል ኖብ ማለት ነው። በትልቁ ስቴጃችንን በትልቁ የሚያንቀሳቅስ እና በኦብጀክታችን እና በኦብጀክቲቭ ሌንስ መሀል ያለውን ዲስታንስም ደግሞ በትልቁ የሚያንቀሳቅሰው ኮርስ አጀስትመንት ኖብስ የሚባለው ነው መጀመሪያ ላይ የምንጠቀመው ማለት ነው። ቀጥሎ ዊ ሪፋይን ባይ ፎከሲንግ ኦን ዘ ፋይን አጀስትመንት ኖብስ ፎር ሻርፕነስ። ሞር ደግሞ በደንብ አጠጋግተን በትንሹ ለማየት ከኮርስ አጀስትመንት ኖብስ ቀጥሎ የምንጠቀመው ፋይን አጀስትመንት ኖብስ ነው ማለት ነው። አጀስትመንት ሲኩዌንሳቸው ይሄን ይመስላል። መጀመሪያ ላይ ኮርስ አጀስትመንት ኖብስን እንጠቀምና የቀረውን ደግሞ በፋይን አጀስትመንት ኖብስ እናስተካክላለን። ዊ ዩዝ ኢመርዥን ኦይል ኤክስክሉሲቭሊ ዊዝ 100 ታይምስ ኦብጀክቲቭ ሌንስ በት ኖት ፎር አዘርስ። ለሌሎቹ ሳይሆን ኢመርጅን ኦይልን የምንጠቀም። ኢመርጅን ኦይል ማለት የምንጠቀመው ኦይል አለ ከማይክሮስኮፕ ሌንሶች ጋር ማለት ነው። ኦብጀክቲቭ ማይክሮስኮፕ ውስጥ ደግሞ ኢመርጅን ኦይልን የምንጠቀመው 100 ታይምስ ማግኒፊኬሽን ፓወር ካለው ኦብጀክቲቭ ሌንስ ብቻ ጋር ነው ማለት ነው። ከዛ በታች 40 ይኖራል፣ 10 ይኖራል፣ 4 ይኖራል። ለእነሱ አንጠቀም ኢመርጅን ኦይልን ማለት ነው። ኢመርጅን ኦይልን የምንጠቀመው 100 ታይምስ ማግኒፊኬሽን ፓወር ላለው ኦብጀክቲቭ ሌንስ ብቻ ነው ማለት ነው። and always adjust by moving the lens in the specimen but never close together። ኦብጀክቲቭ ሌንሳችንና ማየት የምንፈልገውና ኦብጀክቲቭ ሌንሳችን በጣም ኤክስትሪምሊ አንድ ላይ መጠጋጋት የለባት። ምክንያቱም ለማየት ወይም ደግሞ ኦብጀክታቸው ወይም ማየት ከምንፈልገው ኦብጀክት ያለው ኬሚካል ወደ ሌንሳችን ሊገባ ይችላል ወይም ደግሞ እንዳናይ ሊከለክልን ይችላል ማለት ነው። በተቻለ መጠን መጠጋጋት የለባቸው፣ አራርቀን ነው መመልከት የሚኖርብን ማለት ነው። የቻፕተር 1 የመጨረሻው ኮንተንት ጀነራል ላቦራቶሪ ሴፍቲ ሩልስ ነው ማለት ነው። ጀነራል ላቦራቶሪ ሴፍቲ ሩልስ የምንለው ላቦራቶሪ ውስጥ ስንሰራ መከተል ያሉብን ቅደም ተከተሎች አሉ ወይም መከተል ያለብን ኢንስትራክሽኖች አሉ ማለት ነው፣ ሴፍ ለመሆን። ምክንያቱም አደጋዎች ሊፈጠሩ ይችላሉ። ኬሚካሎች አሉ፣ በጣም ኤክስፕሎሲቭ የሆኑ የሚቀጣጠሉ ኬሚካሎች እዛ ውስጥ ሊኖሩ ይችላሉ። እሳት ሊነሳ ይችላል። ኬሚካሎችም ደግሞ የሰውነት ክፍላችን ላይ ከፈሰሱ ለጤናችን ጥሩ የሚሆን ነገር ስለማይሆን ጀነራል ላቦራቶሪ ሴፍቲ ሩልስ አሉ። ወይም አንድ ላቦራቶሪ የራሱ የሆነ ኢንስትራክሽን፣ የራሱ የሆነ ልንከተለው የሚገባ ኢንስትራክሽን አለ። የመጀመሪያው እያንዳንዱ ላቦራቶሪ የራሱ ኢንስትራክሽን አለው። እሱ ኢንስትራክሽን ፎሎ ማድረግ ወይም ደግሞ መከተል ያስፈልጋል። ሌላኛው ዊ ኒድ ቱ ሎኬት ሴፍቲ ኢኩፕመንት። ሴፍቲ ኢኩፕመንቶችን በትክክል ማስቀመጥ አለብን። ሴፍቲ ኢኩፕመንት የምንላቸው እሳት ሲፈጠር፣ ኬሚካሎች ሰውነታችን ላይ ሲደፉ፣ የሆነ የመጀመሪያ እርዳታ የሚፈልግ ችግር ሲፈጠር መጀመሪያ እርዳታ የሚሰጡ ማቴሪያሎችን በትክክል የምናውቀው ቦታ ማስቀመጥ አለብን። ዊ ኒድ ቱ ድሬስ አፕሮፕሪየትሊ። አለባበሳችንን ደግሞ አፕሮፕሪየትሊ መሆን አለበት ማለት ነው። ምክንያቱም ላቦራቶሪ ውስጥ የተለያዩ ኬሚካሎች እና ከተለያዩ ኤክስፕሎሲቭ ከሆኑ ማቴሪያሎች ጋር ስለምንሰራ በዛ መሀል እሳት ሊፈጠር ይችላል። ኬሚካሎች ሰውነታችን ጋር ሊነካኩ ይችላሉ። ከዛ ጋር ማች ያደረገ አለባበስ ነው መኖር ያለበት። የአይን ግላስ የመሳሰሉ ሙሉ ቆዳችንን ሊሸፍኑ የሚችሉ ልብሶች፣ እግራችንን የሚሸፍን የሚችል ጫማ፣ እነዚህ አይነት አፕሮፕሪየት የሆኑ ድሬሲንጎች ግዴታ ናቸው ማለት ነው የአንድ ላቦራቶሪ ውስጥ። ሌላው ነው ኢቲንግ ኤንድ ድሪንኪንግ። ላቦራቶሪ ውስጥ መብላትም መጠጣትም የተከለከለ ነው። ምክንያቱም ከኬሚካሎች ጋር የተነካካ ነገር ስለሚኖር እዛ ጋር ለህይወታችን የሚያሰጋ ነገር አለው። ሌላኛው አክሲደንሻል ፕሪፔርድነስ ነው። አክሲደንት ሲፈጠር ወይም አደጋ ሲፈጠር መጀመሪያ ቀድመን መዘጋጀት አለበት። እሳት ሲፈጠር እሳት ማጥፊያ መዘጋጀት አለበት። ኬሚካል ደግሞ ሰውነታችን ላይ ሲፈስ ወይም አይናችን ውስጥ ሊገባ ስለሚችል እሱን ካምባክ የምናደርግበት የራሱ የሆነ ፕሪፔርድነስ ያስፈልጋል ወይም ዝግጅት ያስፈልጋል ማለት ነው። ቀድሞ ፕሮፐር ኬሚካል ሃንድሊንግ። ኬሚካሎችን ደግሞ በትክክል ሃንድል ማድረግ አለብን ወይም በትክክል ልንጠቀማቸው ይገባል ማለት ነው፣ ማኑዋሉ በሚፈቅድ መሰረት። እና ዊ ኒድ ቱ ክሊር ኤንድ ስቶር ዌስት። ከተጠቀምን በኋላ ወይም ላቦራቶሪ ውስጥ ከሰራን በኋላ ማጽዳት አለብን። ዌስቶችን ወይም ደግሞ ተጠቅመን መጣል ያለብን ኬሚካሎች ወይም ደግሞ ማቴሪያሎች በትክክል ስቶር ማድረግ አለብን፣ መጣል አለብን ማለት ነው። በአጠቃላይ ግሪን ላይን ባዮሎጂ ቻፕተር 1 ይህንን ይመስላል። የተለየ ሀሳብ ካላችሁ የሚጨመር የሚቀነስ ነገርም ካለ ኮሜንት ሴክሽን ላይ በነፃነት አሳውቁን። ይህንን በዚህ መልኩ የተዘጋጀውን ሾርት ኖትን በነፃ ቴሌግራም ቻናላችን ላይ ገብታችሁ ማውረድ ትችላላችሁ። ሊንኩን ዲስክሪፕሽን ቦክስ ላይ እናስቀምጥላችኋለን። እናንተም የተሻለ ነገር ይዘን እንድንቀርብ የተለያዩ ቲቶሪንግ ቴክኒኮችን ተጠቅመን የተሻለ ነገር እንድናቀርብላችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የተለየ አስተያየት ሀሳብ ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። እናመሰግናለን። መልካም ጊዜ